አሁን በዚህ ጋር ቆማ ያናገረችኝ እህት የኪዳነ ምሕረትን ታምር ነው። ይሄንን ሚዲያዎች ስላሉ ዓለም እንዲሰማው ነው። በሳውዲ አረቢያ ነበር ምኖረው። በሳውዲ አረቢያ ያለው አሰሬ ማዳሜ በር ዘግታብኝ የሚገድል መርዝ ሰጠችኝ። በሩ ተቆልፏል፣ መስኮቱም ዝግ ነው። ሮጬ ማምለጥ አልችልም። መርዝ ካጠጣችኝ በኋላ ትሙት ብላ በር ዘጋችብኝ። እኔ ደግሞ በእጄ ያስኩት የአቡነ ሀብተ ማርያምን እምነት ነበረ። ኪዳነ ምሕረት አሳዳጊ ለክፉ ቀን ድረሽልኝ፣ የስደት ስንቄ ነሽ፣ ምርኩዜ ነሽ። በሩ ተዘግቶብኛል፣ ልጅሽ መውጫ አለ። ልጅሽ በር ነው፣ አንቺ መንገድ አታውጪም። የተዘጋውን የተቆለፈውን ክፈችልኝ። ይሄንን የጠጣውትን መርዝ ደግሞ ውሃ አድርጊልኝ። መርዙ እንዳይጎዳኝ እንዳይገድለኝ እባክሽ ለአገሬ አብቂኝና በአውደ ምሕረትሽ ቆሜ ለመስክር ብዬ ነገርኳት። ለ3 ቀን ሙሉ የሰጠችኝና የዘጋችብኝ ቤት ውስጥ መርዝ ጠጥቼ ሞታለሽ ብላ በር ስትከፍት ነው ያልሞትኩኝም። ለአገሬ አብቂኝ ብላት ኪዳነ ምሕረት ሳልሞት መርዙን አክሽፋልኝ። በጸበል እዚህ መጥቼ ኢትዮጵያ መርዙም ከወዴ ውስጥ ወጥቶልኛል። በአደባባይ ኪዳነ ምሕረት የተቆለፈውን ከፈተችልኝ፣ መርዙን ውሃ አደረገችልኝ። ኧረ ይሄን ዓለም ይስማው፣ ዓለም ይወቀው፣ ይስማው። በስደት ያሉ እህቶች አሉ፣ በር የተቆለፈባቸው በአረብ ሀገር። በስደት ያሉ እህቶች አሉ፣ በአረብ ሀገር መርዝ እየጠጡ ያሉ፣ ከፎቅ ሊወረውሯቸው የፈላ ውሃና ዘይት የሚገለብጡባቸው አሉ። ኪዳነ ምሕረት ትድረስላቸው። ማን ያውቃል ዛሬ ኪዳነ ምሕረት የማንን ጥያቄ እንደምትፈታ? ማን ያውቃል ዛሬ እግዚአብሔር ለምን እንደጠራን ለምን እንዳሰባሰበን የማይበጠሰውን የህይወት ሰንሰለት ሊቆርጥልን፣ በህይወታችን ያለውን ጉድለት ዛሬ ሊሞላልን ጠርቶን ከሆነ በምን እናውቃለን? ምን ታጣላችሁ? እሷ ፊት ተንበርክካችሁ ጎንበስ ብላችሁ ንገሯት። አው ችግራችሁ የገዘፈ በመከራ ውስጥ ያላችሁ፣ በስቃይ ውስጥ ያላችሁ፣ በተወሳሰበ ችግር ውስጥ ያላችሁ ጎንበስ በሉና ንገሯት። አልጫውን ዓለም ያጣፈጠ ጨው የተባለ ክርስቶስ በእጅሽ ላይ አለ። እመቤቴ በሏት ድንግል ማርያም፣ አዛኝቷ በሏት ድንግል ማርያም። የሰው ችግር ይገባሻል ድንግል ማርያም በሏት። ማን ይረዳናል ብንነግረው በዚህ ዘመን? ማን ያዳምጠንና ሲጀመር ቸገረን ብንለው ማን ይረዳናል? ውጫዊ ነገራችንን እያዩ አለባበሳችንን ተክለ ቁመናችንን እያዩ ልብሳችንን አጥበን መልበሳችንን አዩ እንጂ የውስጣችን ችግር ማን አወቀልን? ለሰው ምን ይነገራል? ለሷ ንገሯት እንጂ ለምትረዳው ችግር ለሚገባት መከራ ለምትረዳዋ ለኢየሱስ እናት መንገር ነው እንጂ ለኪዳነ ምሕረት ለሷ መንገር ነው እንጂ ሸፋፋው እግራችን ጫማ የለበሰው በሷ ነው። እንጀራ ያገኘነው በሷ ነው። የመከራ ሌሊት ያለፍነው በሷ ነው። ስሟን ጠርቶ ያፈረ ማን አለው? ኪዳንኪ ብለናት ይኸው አለን። ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ